የራበው ማነው የራበው ማነው ይህን የመሰለ ቆንጆ ቁርስ አብረን እንሰራለን። አብራችሁን ቆዩ። ሃይ ውዶቼ እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። በመጀመሪያ ዘይት እናግላለን። ከእንደገና ሮዝመሪን እንጨምራለን። ስለዚህ ዘይታችን እስከሚገለልን ድረስ ድንቻችንን በዚህ ባለ መልኩ እንልጣለን። ልጠን በደንብ እናጥበውና በዚህ ባለ መልኩ ወይንም በስላይስ አይነት መልኩ እንከትፋለን። ድንቻችንን ቆንጆ አድርገን በዚህ ባለ መልኩ እንከትፋለን። ድንች የፈለጋችሁትን ያህል መጠቀም ትችላላችሁ። እዚህ ጋር መጥበሻችን ግሎልናል። ስለዚህ ድንቻችንን በዚህ ባለ መልኩ እንጨምራለን። በመጥበሻችን ላይ ቀላልና ቆንጆ የሆነ ቁርስን አብረን የምንሰራው ዛሬ ድንቻችን ከዘይቱ ጋር አብረን እናዋህዳለን። አያችሁት? ድንቻችንን በዚህ ባለ መልኩ እናዋህዳለን እና ትንሽ ከላዩ ላይ ጨው እንጨምራለን። ድንቻችን በዚህ ባለ መልኩ እየበሰለ ነው። ስለዚህ ከጎኑ የሚያስፈልጉንን ነገሮች ቲማቲም፣ ሽንኩርት፣ ያለንን ካሮት እንዲሁም ነጭ ሽንኩርት ያስፈልገናል። ስለዚህ በመጀመሪያ ካሮታችንን ነው የምንከትፈው። ልጠን በዚህ ባለ መልኩ ካሮታችንን በቁም አድርገን ስላይስድ አድርገን እንከትፋለን ማለት ነው። ካሮታችንን በዚህ ባለ መልኩ ቆንጆ አድርገን እንከትፋለን። በቀጣይ ወደ ቲማቲማችን እንሄዳለን። ቲማቲማችንን ኖርማሊ እንከትፋለን። ማድቀቅ ምናምን ብዙም አያስፈልገንም። ቲማቲም 2 ይበቃናል። 2 ፍሬ ቲማቲም በዚህ ባለ መልኩ ቆንጆ አድርገን ከከተፍነው በኋላ ካሮታችንን ሳህናችን ላይ እንገለብጠዋለን። ያው ቦታ ስላልበቃኝ ነው ለመክተፊያዬ። ሳህናችን ላይ ካሮታችንን እናደርግና ሽንኩርታችንን በሺሪሚሪ ወይንም በቁም አድርገን እንደዚህ አድርገን ቆንጆ አድርገን እንከትፋለን ሽንኩርታችንን ማለት ነው። በዚህ ባለ መልኩ አሰናዳን። ስለዚህ ድንቻችን እዚህ ጋር ቆንጆ ሆኖ ተጠብሶልናል። ስለዚህ ካሮታችንን እንጨምራለን በላዩ ላይ። ካሮታችን ከድንቻችን ጋር አብሮ ይጨመርልናል። እዚህ ጋር ስጋ አለኝ ለብቻው ጠብሼ ነው ያስቀመጥኩት የነበረው ይሄ ስጋ። ስለዚህ ስጋችንን አንድ ላይ ከካሮቱና ከድንቹ ጋር እንዲዋሃድልን አንድ ላይ አድርገን እንጠብሰዋለን። ስለዚህ እላዩ ላይ ጨው አድርገን አንድ ላይ አድርገን እንጠብሰዋለን። ከዚህ ጋር ከጎኑ የቀረችንን ነጭ ሽንኩርታችንን እንዲህ ባለ መልኩ ቆንጆ አድርገን ደቀቅ አድርገን እንደ በፊቱ ድቅቅ ማድረግ ስለማይጠበቅብን ነው እንከትፋለን። ስለዚህ እዚህ ባለ መልኩ ሽንኩርት፣ ቲማቲም፣ ነጭ ሽንኩርታችንን እናሰናዳለን ማለት ነው። ሽንኩርት፣ ቲማቲም፣ ነጭ ሽንኩርታችንን በዚህ መልኩ አሰናዳን። እዚህ ጋር ስጋችን፣ ሽንኩርት፣ ድንቻችንና ካሮታችን በዚህ ባለ መልኩ በደንብ አድርጎ እየበሰለልን ነው። ስለዚህ በዚህ ባለ መልኩ ከበሰለልን በኋላ ሽንኩርታችንንና ቲማቲማችንን እላዩ ላይ እንጨምራለን ማለት ነው። አያችሁት? እንዲህ ባለ መልኩ ቆንጆ አድርገን እናዋህደዋለን። ቆንጆ የሆነ ከለር ሰጠን። አያችሁት እንዴት እንደሚያምር? ቆንጆ የሆነ መልኩ ሰጠን። እዚህ ጋር እንቁላላችንን እናዘጋጃለን። እኔ የተጠቀምኩት 3 ፍሬ እንቁላል ነው። እንቁላልን በዚህ ባለ መልኩ ማብዛት እንችላለን ማለት ነው። ከድንች ጋር ከካሮት ጋር አድርገን እዚህ ጋር በዚህ ባለ መልኩ ቆንጆ አድርጌ መታሁት። በደንብ አድርጌ መታሁት። አያችሁት? አረፋውን ቆንጆ ተደርጎ እዚህ ጋር ተመቷል እንቁላላችን። ስለዚህ ከሽንኩርቶቻችን ጋር እና ከቲማቲሞቻችን ጋር አንድ ላይ በደንብ አድርገን አዋህደን እያበሰልነው ነው እዚህ ጋር ድንችና ካሮታችንን። ስለዚህ የሽንኩርቱን ወይንም የነጭ ሽንኩርቱን ጣዕም እንዲይዝልን ከላዩ ላይ ነጭ ሽንኩርታችንን እንጨምራለን። እዚህ ጋር ቆንጆ ሆኖ ጣዕሙን ቴስቱን እንዲይዝልን እዚህ ጋር ነጭ ሽንኩርታችንን እንጨምራለን። እዚህ ባለ መልኩ ቆንጆ ሆኖ በስሎልናል። አያችሁት እንዴት እንደሚያምር? ቆንጆ ሆኖ ተዋህዶልናል ከቲማቲሙ ጋር። የቲማቲሙን ከለር ይዟል፣ የካሮቱን ከለር ይዟል። ቆንጆ ሆኖ ስለዚህ እንቁላላችንን እንጨምራለን ማለት ነው። እላዩ ላይ እንደዚህ አድርገን እናፈሰውና እንቁላላችንን እንጨምረዋለን። ስለዚህ በደንብ ሂት እንዲኖረውና በደንብ እንዲፈረፈርልን እንቁላላችን በዚህ ባለ መልኩ እንከድነውና ትንሽ ቆይተን እንከፍተዋለን። ስንከፍተው አያችሁት ቆንጆ ሆኖ የእንቁላል ቅርጽ እየወጣ ነው። ማለትም እንቁላሉ እየበሰለ ነው እና እንደዚህ አይነት ያለ ቴክስቸር
ሆነልን ማለት ነው። አሁን ይሄ በዳቦም በእንጀራም መብላት እንችላለን። ይሄንን አያችሁት እንዴት እንደሚያምር። በዛ ላይ ያቺ 3 እንቁላል እንዴት እንደበዛለን ማሰብ ነው። ለብዙ ፋሚሊ ይሆነልናል። ይሄ ለቁርስ፣ ለእራት፣ ለመክሰስ የሚሆን ምግብ ነው። ኤኒ ታይም መብላት የምንችለው ምግብ ነው። ስለዚህ ድንች፣ ካሮት፣ ስጋ አድርገን ድንችና ካሮትን ብቻ አድርገን መስራት እንችላለን። እዚህ ጋር ለማዕድነት እንዲቀርብ እያደረግን ነው። አያችሁት? ቀስ እያደረኩኝ እየገለበጥኩኝ ነው ወደ ሳህኔ። እኔ ለመብላት ያሰብኩት በዳቦ ነው፣ ምክንያቱም በዳቦ ሞር ጣዕም እንዲኖር ያደርግልናል። ስለዚህ በዳቦ ለመብላት ነው ያሰብኩት። አያችሁት? ቆንጆ አድርጌ አሰናድቸዋለሁ። እዩት እዚህ ጋር እንዴት እንደሚያምር። በዚህ ባለ መልኩ ቆንጆ የሆነ ቁርስ መስራት እንችላለን። ለ3 ሰው ለ4 ሰው የሚሆን ቁርስ አብዝተን መስራት እንችላለን። ሞክራችሁት አስተያየታችሁን ስጡኝ። ላይክ፣ ሼር፣ ሰብስክራይብ አይረሳ። አመሰግናለሁ።